ስሙኝ ትጽናናላችሁ። እግዚአብሔር አብርሃምና ሳራ ቤት ሄዶ ለአብርሃም ሚስት ሳራ በስተርጅናዋ ልጅ ትወልዳለች ብሎ እግዚአብሔር ሲነግረው ሳራ በጓዳውና ሳቀች። እግዚአብሔርም እንደዚህ አላት፣ ለምን ትስቂያለሽ አላት። በእውኑ ለእግዚአብሔር የሚሳነው ነገር አለና አላት። አንድ ነገር ልንገራችሁ፣ ኢየሱስ ለአልዓዛር ሊሞት ሲል አይደለም የደረሰለት፣ ሞቶ ነው የደረሰለት። እግዚአብሔር ለዳንኤል ወደ አንበሳ ጉድጓድ ሊጣል ሲል አይደለም የደረሰለት፣ ተጥሎ ነው የደረሰለት። ሲድራቅ ሚሳቅ አብዱናጎ ወደ እሳት ሊጣሉ ሲሉ አይደለም እግዚአብሔር የደረሰላቸው፣ ተጥለው ነው የደረሰላቸው። እግዚአብሔር ጋር አበቃ የሚባል ሰዓት የለም። እግዚአብሔር በፈለገው ሰዓት የፈለገውን ነገር ማድረግ የሚችል አምላክ ነው። ከሰማይ በታች ያሉት ኃይላት በሙሉ እግዚአብሔር በፈለገው ሰዓት የፈለገውን እንዲሰራ ሊከለክሉት አይችሉ። ለዚህ ነው ኢዮብ ምዕራፍ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩኝ ያለው። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ስለዚህ በእግዚአብሔር ተስፋ አይቆረጥም። እንደዚህ ያለ ብርቱ አምላክ ነው ያለ። ባበቃ ሰዓትም የፈለገውን ማዘዝ የሚችል አምላክ አለ። እስቲ ለሁሉም መማሪያ እንዲሆን አበቃ ባላችሁ ሰዓት የተሳካላችሁ ነገር አለ እግዚአብሔር ደርሶላችሁ? እስቲ በኮመንት አስቀምጡልኝ። ደግመን እንድንገናኝ የቤቱን ፎሎ አድርጉ። ተባረኩ።